ጓደኛ ሰብር የሚያስተምርህ፣ ጓደኛ አኺራ የሚያስተምርህ፣ ጓደኛ ስነ ስርዓት የሚያስተምርህ፣ ጓደኛ ልጆችህን የሚቀጥል። አብሽሩ አባታችሁ ቢቀድምም እኔ ያለውላችሁ። ይሄን ነው የምትማሩት። እንደዚህ አይነት ትምህርት ቤት እኔ ነኝ የምከፍለው። አብሽር ያይዞሽ እህቴ። ይሄ ነው ነውር መሸፋፈን። ይሄ ነው ጓደኛ ማለት። አሁን ጓደኛ አለቀ። ቀድሞ ስለሞተ ለቅሶ ላይ የሚያየው ሰው የለም፣ ቀብሮ ሽል ነው የሚለው። እንደ አንድ ኖርማል ሰው ስንት ሰዓት ነው ቀብሩ ብሎ ነው የሚጠይቀው። ያ ጓደኛ ግን እንግዳ ማስተናጋጅ ነበር መሆን ያለበት። ያ ጓደኛ ቤተሰብን ባጠርጎ አብሽሩ ብሎ ቦታ አድርጎ ነበር መሄድ ያለበት። ይሄ ሁሉ ጭንቅ ውስጥ እስከ መግባት ምን እናርጋ? በቃ ይቅርብ። ጓደኛ ምን ያደርግልሃል? ቁርአን አለ ጓደኛ። ኢማምን ጓደኛ ታደርጋቸው፣ ሙአዚንን ጓደኛ ታደርጋቸው። መጨረሻ ዱንያን ስትሰናበትኩ የምታገኛቸው ሁለቱን ነው። እነዚህን ጓደኛ አድርግ። በሁሉም እንቅስቃሴ ያላችሁ ነው ጓደኛ መምረጥ ያለባችሁ።